ገጠር አባቱ ጋር ለግብርና ጥየቃ ሲል ምን ለአባቱ የሚጨምርልን አባቱ የዘራውን በልቶ ሸቱን በልቶ ገንፎን ቂጣውን በጉን አርዶ በልቶ ፎቶ ተነስቶ ይመጣል። እኔ የኛ ግን ዩኒቨርሲቲ ውስጥ ምን ለውጥ እንዳመጡ ታውሳላችሁ? እናቶቻችን ማለዳ ተነስተው እንስራው አንድን ስራ ስንት ሊትር ይዝ ይመስላችኋል? ናችሁ የበራ የጥንት ሰዎች ታስታውሳላችሁ? ወተፈታ አዕይንቲሆሙ ወአይመሩ ከመራቃን ሆሙ እሙንቱ የተባሉ ሁለት ባልና ሚስቶች አዳምና ሔዋን እነሱ የበለሱን ፍሬ ከማን መረጃ አገኙ? ከሰይጣን ጋር። ይህን በለስ ብትበሉ አምላክ ትሆናላችሁ አላቸው። ልክ ሰይጣን በሰጣቸው መመሪያ መሰረት እሱን ሲበሉ አይናቸው ምን ሆነ? ተገለጠ። አይናቸው ሲገለጥ ወአይመሩ ከመራቃን ሆሙ እሙንቱ ራቁታቸውን እንደሆኑ አዩ። ምክንያቱም የሰጣቸው ሰይጣን ነው። አሁን ግን ለሉቃስና ለቀሌዮጳ እንጀራውን ባርኮ የሰጣቸው ማን ነው? ክርስቶስ። ወአይመሩ ምን አወቁ? እሱ እንደሆነ አወቁት። አይናቸው በራ። ለካ ቅድም ሲነግረን የነበረው አኮኑ ይነድደነ ልብነ ልባችን እኮ ይቃጠል እኮ እሱ ሲነገር ውስጣችን እኮ ይነግረን ነበር እንደማለት እኮ ልክ እኮ ነው። እውነቱን እኮ ነው ብለው ነበር መንገድ ላይ አይደለ? አንዳንድ ጊዜ የኛ ሰው የምትፈልገው እንዲያወራ እኔ በጣም ማዝነው እኔ አንዳንድ ምዕመናን የሚፈልጉት እንዲሰበክላችሁ የሚፈልጉት ሰዎች አሉ። በቃ ተሞልተህ አንተ አትንካ፣ ይሄን አትንካብኝ፣ ይሄን ክልልን አትንካብኝ ብለው ቀይ መስመር ያሰመሩ ሀብታም ከሆኑ ሀብታቸው እንዳይነካ በሀብታቸው እንዲከበሩ የሚፈልጉ ሰዎች አሉ። እና ሉቃስና ቀሌዮጳ አይናቸው በራ። ማን እንደሆነ አወቁ? ክርስቶስ እንደሆነ አወቁ። ወዳው እየገሰገሱ እኔ ሲመጡ ስንት ኪሎ ሜትር ነበር? 11 አሁን ምን እያላቸው እየጠወለጋቸው አይደል የሚላቸው? አካሄዳቸው ሁሉ ቅርፍፍ ያለ በቃ ተስፋ የቆረጠ ሂደን ምን እናገኛለን በቃ ህይወት እጅጅ ያላቸው ሰዎች ናቸው። መጀመሪያ ሲሄዱ ስዕላቸው እንደሚያሳዩን እምላችሁ አሁን ሲመለሱ እንደዛ ይመስላችኋል? በንቃት ነው። በንቃት እዛ መዝሙረ ዳዊት ምንድን ነው የሚለው? ያ መዝሙር 125 ላይ ወጾሩ ዘሮሙ ኦሮም ዘይበ ወሶባያቱ መጹን ዘይት ፈጹ ወጾሩ ካላስስቲሆሙ ሲሄዱስ ለይዘሩ በአንብ ወባስ ለይዘሩ በአንብ ገበሬ በሐምሌ በነሐሴ ሲሄድ ከላይ ዝናብ እየወረደበት ከስር ሾህ እየወጋው ስንቅ ምግብ የለውም። በክረምት ታውቃላችሁ ምን በላውን ታስታውሳላችሁ? በኩርማን እንጀራ ጎመን ይቆለላል። ያችን ጎመን በልቶ ጎመን እንኳን ለሰራተኛ ቁጭ ብሎ ለሚውል ሰው እንኳን አይረባ አይመክትም። እውነቱን ለምናል ያን እየጠወለገ ሞፈር ቀንበር ተሸክሞ ዘር ተሸክሞ እንዴት አይነት የመከራ ኑሮ እንደሚኖር ነው። እውነቱን ለመናገር እንዴት አይነት አሁንም ዛሬም እሱ ነው። አንዳንድ ከአሜሪካም ከዚህ ከአዲስ አበባ የሚሄድና እርፉን ይዞ እያረሰ ፎቶ ይነሳል። እንስራ እናታት ትገምታላችሁ? 20 ሊትር ነው ከዛ በላይ 20 ሊትር እስከ 30 ሊትር እንዴት ያሳዝናል እኮ። ውሃ የሚቀን ያስታውሳል። ከርቀት ቦታ ውሃ ተሸክመው አምጥተው ገና ቤት ደግሞ እንደገና ወፍጮ ምንድነው? ወፍጮ ሌሊት 10 ሰዓት 9 ሰዓት ተነስተው ወፍጮ እየፈጩ ወፍጮውን ሲፈጩ አድረው ደግሞ እንደገና ጧት ያንን አስቀምጠው የት ሄዳሉ? ውሃ ሊቀዱ። ውሃ ቀርተው መጥተው ደግሞ ቤት በበት ይለቀልቃሉ። በስመ አብ ወወልድ። እኔ በእውነት የኢትዮጵያ ሕዝብ እንደው ብላ በሀፈ ገጽክ የተባለው የኢትዮጵያ ሕዝብ እኮ ነው። ምክንያቱም ፈረጁ በሀፈ አይምሮ ከነ በጭንቅላቱ ነው የሚበላው። ቀርቷል። ያው ዝም ብሎ አሁን ቀረ። አሁን እኛ ፈረንጅ ዛሬ በጭንቅላቱ ነው የሚኖር። ለምሳሌ አንድን 62 ሰው ያሳፈረ አውቶቡስ ስንት ሰው ይነዳዋል? አንድ ሰው ተበላሽቶ ቢቆምስ ግፉልኝ ቢላችሁ ሁሉም ሰው ሁለት ሰው 62 ሰው ለዛውም እኮ ገፍተው ምን ያህል ለማራመድ ነው? ለማንቀሳቀስ እኮ ነው። አሁን እኛ አፍሪካውያን ድንቁርና ከድንቁርና ስላልተላቀቅን ገና በጉልበት እየኖርን ዛሬ እኔ አንድ የቆየ ስለ ግብርና የተጻፈ አንድ መጽሐፍ ሳነብ ካናዳ አንድ ገበሬ ይላል 336 ጋሻ መሬት አለ። ሰምታችሁ? 336 ጋሻ። አዲስ አበባ ስንት ጋሻ ሆነ? ጠይቁ እንግዲህ ወይ ጎግል አድርጉ። ጋሻ ራሱ የአማርኛው ስለማያውቁት ነው አለ። ያ ግን የሚገርማችሁ የሚዘራው በመሳሪያ ነው። እኔ አሜሪካን ሀገር ያየሁት እንደዚህ ውሃው
በየስሙት ነገርና ዝናብ እስኪጥል አይጠበቅም። ያኛው አጀስት ተደርጓል። በራሱ ጊዜ ውሃውን ይከፍትና አጠጥቶ አትክልቱ በቃኝ ሲል ኦፍ ያደርገዋል። ራሱ ሰውየው እኮ አይደለም ማሽኑ ራሱ ነው። አጀስት ተሞልቷል። ስለዚህ ልክ ለአትክልቱ የሚመጥነውን ያህል ይሰጠውና አሁን እኛ እኮ አትክልቱ ውሃ ስናጠጣ ታውቃላችሁ፣ በገጠር አለ በቦይና እናገባና ቃሪያው እንለቅበታለን። ምናልባት እኮ ቃሪያው ከአቅሙ በላይ እየጠጣ እኮ ሊሆን ይችላል። እኔ መብራት በዚህ ማፈር አለብን። እስኪ አንተ አንድ ማስተርስ ዲግሪ የያዘ ልጅ በጣም ይቅርታ በእውነት እግዚአብሔርን በጣም ስለማፈር